ቤተሰቦች እንዴት ናችሁ? ሁሉ ሰላም ሰላም ብያለሁ። ቤተሰቦች በሩቅም በቅርብም በሁሉም ያላችሁ የህድ ሀገር ልጆች ሰላማችሁ ይብዛልኝ። በዛሬው ዕለት ያለውን የአሜሪካ የምንዛሬ ሁኔታ እንደሚከተለው አቀርባለሁ። በዛሬው ዕለት አንድ የአሜሪካን ዶላር 181 ብር ከ65 ሳንቲም ሲሆን አንድ የዱባይ ድርሃም 49 ብር ከ45 ሳንቲም ነው። አንድ የጆርዳን ዲናር ደግሞ 256 ብር ከ21 ሳንቲም ነው። አንድ የሳውዲ ሪያል 48 ብር ከ41 ሳንቲም ነው። አንድ የኩዌት ዲናር 589 ብር ከ03 ሳንቲም ነው። አንድ የመን ሪያል 0.76 ሳንቲም ነው። አንድ የአውስትራሊያ ዶላር 128 ብር ከ87 ሳንቲም ነው። አንድ የስዊዝን ፍራንክ 228 ብር ከ07 ሳንቲም ነው። አንድ የካናዳ ዶላር 129 ብር ከ68 ሳንቲም ነው። አንድ የቻይና ዩሮ 26 ብር ከ86 ሳንቲም ነው። አንድ የኦማን ሪያል 472 ብር ከ29 ሳንቲም ነው። ቤተሰቦች ሀሳቤ ከተመቻችሁ ላይክ ኤንድ ሰብስክራይብ ፕሊዝ ኤቭሪባዲ ቴንክ ዩ ቬሪ ማች። አመሰግናለሁ። ውድ የሀገሬ ልጆች ተባረኩልኝ።